ግብር ለኢኮኖሚ ልማት፣ ማህበራዊ አገልግሎቶች መስፋፋት፣ ለባህል እድገት፣ ለሀገር ደህንነት፣ ለፍትህና መልካም አስተዳደር መስፈን፣ ለአካባቢ ጥበቃ፣ ሀገርን ከጠላት ለመከላከል፣ የዜጎችን ሰዎች በሰላም ወጥተው በሰላም እንዲመለሱ፣ በሰላም እንዲገቡ፣ ደህንነታቸውና ሰላማቸው እንዲጠበቅ፣ ትምህርት ቤቶች፣ ሆስፒታሎች፣ መንገድ፣ መሰረተ ልማት፣ የኃይል አቅርቦት መስፋፋት፣ ኢኮኖሚን ለማነቃቃት፣ ንግድና ኢንቨስትመንትን ለማበረታታት፣ ኢኮኖሚን ልማትን ለማፋጠን፣ የህብረተሰቡን የኑሮ ደረጃ ለማሻሻል፣ ኢኮኖሚን ለማረጋጋትና በዜጎች መካከል ፍትሃዊ የሆነ የሀብት ክፍፍል እንዲኖር ለማድረግ እና የመሳሰሉ ስራዎችን ለማከናወን የሚውል ሀብት ወይም ገንዘብ ነው። ግብር መክፈል ግዴታ እንደሆነ የእግዚአብሔር ቃልም ጭምር ያስገድዳል። ከምናገኘው ገቢ ግብር መክፈል ከኛ ይጠበቃል ማለት ነው፣ ግዴታ ስለሆነ። ስለዚህ በምድር ብቻ ሳይሆን በሰማይም ቃሉ ጭምር ስለሚል ሳናጎድል የመንግስትን የሚጠበቅብንን ግብር መክፈል ግዴታ መሆኑን ተገንዝባችሁ ዛሬ በፍቃደኝነት መንግስት ሳያስገድድ ግብር ክፈሉ ብሎ ደጅ ሳይጠና እናንተን አውቃችሁ በታማኝነት ግብር መክፈል እንደ ልምድ ተይዞ መጓዝ ያስፈልጋል። ለምን? ግብር በምንከፍልበት ጊዜ በርካታ የመልካም አስተዳደር ጥያቄዎችን ምላሽ ያገኛሉ። በመንግስት ቤት ተቀጥረው ለሚሰሩት ደሞዝ የሚከፈለው እናንተ በታማኝነት የምትከፍሉት ግብር ነው። ሐኪም ቤት ሆነን ስንታመም ለመታከም ስንሄድ እነዚህን የሚያክሙን ሐኪሞች የሚከፈለው ገንዘብ ነው። ከበሽታው ለመዳን የምንወስደው መድኃኒት የሚገዛው በምንከፍለው ግብር ነው። ውሃ የሚዘረጋው በዚሁ በምንከፍለው ነው። ትምህርት ቤት ልጆቻችን ጠዋት አድርሰን እነዚህን የሚያስተምሩ መምህራን የሚከፍለው እናንተ በታማኝነት የምትከፍሉት ግብር ነው። ስለዚህ ሁሉም ሰው ከሚያገኘው ከሚነግደው፣ ከሚያከራየው ቤት፣ ከሚጠቀመው መሬት ጭምር እና ከቀለሰው ጎጆ ሳይቀር ግብር በወቅቱ መሰብሰብ እና ለታለመለት ዓላማ መዋል ደግሞ ከኛ ይጠበቃል። አሁን ሰው ከሚያገኘው ከመክፈል ይልቅ አጭበርብሮ የሆነ ነገር ማስቀረት በደንብ የተለመደ ነገር ነው። ስለዚህ ማጭበርበርን፣ ታክስ ወራ፣ ማጭበርበር፣ እነዚህ ነገሮችን በደንብ መታገል ያስፈልጋል። ከማን ነው የምንሰውረው? ከማን ነው የምናጭበረብረው? ራሳችን ነውና ይህን በደንብ መታገል ያስፈልጋል። የምናጭበረበር ከሆነ ልማቱን ነው እንድናጣ የምናየው። የመልካም አስተዳደር እንዳይሰፍን እድል እየሰጠን ነው ማለት ነው። በተደጋጋሚ ችግር ውስጥ እንድንቆይ እድል እየሰጠን ነው። ስለዚህ በወቅቱ መክፈል ያስፈልጋል። ግብር ማስከፈል ያልቻለ መንግስት ደካማ መንግስት ነው። ልማት መስራት አይችልም፣ መንገድ መስራት አይችልም። የተለያየ የመልካም አስተዳደር ችግሮችን በፍጥነት ለህዝቡ ተደራሽ ማድረግ አይችልም። ስለዚህ ጠንካራ መንግስት ሊኖረን የሚችለው ከሆነ ጠንካራ ግብር ከፋዮች አሉ ማለት ነው። በአግባቡ ለመፈጸም ይረዳ ዘንድ ግብርን መክፈል የውዴታ ግዴታ እንደሆነ ሁሉም ሰው ያውቀዋል። በዚህ ሂደት ውስጥ ግብር ማለት ዜጎች ከእያንዳንዱ የተዋጣው ገንዘብ ወደ መንግስት ካዝና ገብቶ ተመልሶ ለህዝቡ የተለያዩ የመልካም አስተዳደር ጥያቄዎችን የሚመለስበት አሰራር ስርዓት ተዘርግቶ የሚሰራ ተግባር እንደሆነ ይታወቃል። በዚህም ሂደት ነው መንግስት ልማቶችን በመስራት የህዝቡን ጥያቄዎችን ምላሽ የሰጠ
የሀገርን ልማት የሚያፋት ነው። ስለዚህ ግብር መክፈል ማለት ምን እንደሆነ የግብር ከፋይ ማህበረሰቦቻችን ተረድቶ በጊዜ መጥቶ የራሳቸውን ግብር በመክፈል ከግብሩ ደግሞ ከከፈሉት ግብር ወደዚህ የልማቱ ተጠቃሚ ለመሆን የመረባረብ ሂደት መሆን አለበት የሚል እምነት ነው ያለኝ። ከዚህ ጋር ተያይዞ እንደ ኮንሶ ዞን ከ17 ሚሊዮን ብር በላይ በዚህ ንቅናቄ በ11 ማዕከላት ላይ ለመፈጸም የዞኑ ገቢዎች መምሪያ እንዳቀደ መረጃዎችን አይተናል። ይህንን ደግሞ እቅድ ለማሳካት ግብ የጣለው በ10 ቀን ንቅናቄ ውስጥ ለመፈጸም ነው ያቀደው። የአምና አፈጻጸሙን ስናይ 90% ከ97% በላይ ፈጽሞ ተግባራትን በብቃት ለመወጣት ያደረገው ጥረት በጣም የሚበረታታ መሆኑን አይተናል። ይህም በመደበኛው ተግባር ከ100% በላይ ለማሳካት ችለዋል። በማዘጋጃው የተወሰነ ወደ ኋላ የጎተተበት ሁኔታ አለ። ስለዚህ እነዚህ ችግሮችን በመሻገር በዚህ ዓመት በሚቀጥለው ዓመት ከ1 ቢሊዮን ብር በላይ ለመሰብሰብ ግብ ጥሎ ተቋሙ እየተንቀሳቀሰ ያለ ስለሆነ ይህንንም የደቡብ ኢትዮጵያ ክልል ገቢዎች ቢሮ ድጋፋዊ ክትትል በማድረግ አበረታች ድጋፍ በመስጠት ውጤታማ ገቢ አሰባሰብ ተሰብስቦ ለኮንሶ ለዚሁ ማህበረሰብ እንዲውል ለማስቻል በትጋት የሚሰራ መሆኑን ለማስገንዘብ ይወዳለሁ። ኢንካ ፓራ ኪቢራ ቢሳንቴን ካፓራ ኪቢራ ገፈላ ኢንገፈላ ኪሪታ ባዩዳ ኢንገፈላ ወራሃና ገልዳ ኢንገፈላ ይሸኔ ቡታኔ ኢንገፈላ ወየ ኢንገፈላ ኪቢራ ገፈላ ኢንካ ፓራ ኪቢራ ቢሳንቴን ካፓራ ኢንካ ፋላ ኪቢራ ቢሳንቴን ካፋላ ኢንካ ፓራ ኪቢራ ቢሳንቴን ካፓራ ኢንካ ፋላ ኪቢራ ቢሳንቴን